ነገ ዓለም በሙሉ በተስፋ የሚጠብቀው ቀን ነው። ምክንያቱም ዓለምን ላለፉት 40 ቀናት ሲያምስ የነበረው ጦርነት ዋናውንና ቋሚ መፍትሄ ያገኛል ተብሎ የሚጠበቀው በነገው ዕለት በሚጀመረው ድርድር መሆኑን ተከትሎ ነው። የት ነው የሚካሄደው? የፓኪስታን ዋና ከተማ ኢስላማባድ ውስጥ። ፓኪስታን ለዚህ ዝግጅቷን በሙሉ አጠናቃለች። እንደውም ዛሬ ሐሙስና ነገ አርብ የነበረውን የመንግስት ስራዎችና ትምህርት ቤቶች በሙሉ ዘግታ ሆሊዴይ ሁሉ አውጃለች እና የሴኪዩሪቲ የኮኦርዲኔሽን ስራዎቿን እያቀጣጠለች ናለችው። ምክንያቱም ዓለም በሙሉ ተስፋ የሚያደርግበት ሰላም ሊፈጠር የሚችለው ፓኪስታን ውስጥ መሆኑን ተከትሎ ነው። ይህ ድርድር እንግዲህ ነገ ይጀመራል ተብሎ በተስፋ ዓለም በሙሉ በተስፋ እየጠበቀው ነው ያለው። በሌላ በኩል ትናንትና የተወሰነ መንገራገጭ ገጥሞት እንደነበረ ታውቃላችሁ። የዚህም ምክንያት ሰላም የማይወድለት አቶ ቢኒያም ከድርድሩ ማዕቀፍ ወር ከተኩስ አቁም ስምምነቱ ማዕቀፍ ውስጥ በማፈንገጥ ሊባኖስን አታክ ማድረጉን ተከትሎ መንገራገጭ ገጥሞት ነበረ። ነገር ግን ኢራን ወዲያው ኢሚዲየትሊ ይህንን አንቀጽ ጥሰዋል። ሊባኖስ ላይ ጥቃት መቆም አለበት ብለን የተስማማንበትን ነገር ጥሰዋል። ኢሚዲየትሊ የማያቆሙ ከሆነ አጸፋ መልሳለሁ ብላ ፕሪፔር እያደረገች እንደሆነ ተናግራ ነበረ። የተለያዩ ኢንቴሊጀንስ ሪፖርቶችም የሚያሳዩት በዛ ሰዓት ኢራን ሚሳይሎቿ ሬዲ እያደረገች እንደነበረ ነው አጸፋ ለመመለስ። ነገር ግን በዚህ መሀል ፓኪስታንና እንዲሁም አሜሪካ እንደገቡበትና ይህንን ጉዳይ እኛ እናረጋጋለን ብለው ጊዜ እንዲገዛ እንደጠየቁ በኢራን በኩል እንደጠየቁ ታውቋል። ይህንን ተከትሎ ኢራን ያንን አጸፋ ወደኋላ አረጋግተው ነበረ። በኋላ ላይ ግን አሜሪካና ፓኪስታን እንግዲህ አቶ ቢኒያም ላይ ባደረሱት ጫና መሰረት ዛሬ አቶ ቢኒያም ሙሉ መንግስታቸውን ጠርተው ከሊባኖስ ጋር ኦር ከሉብናን ጋር ኢሚዲየትሊ ድርድር እንዲጀመር አዝዣለሁ ብለዋል። ይህንን ተከትሎ እንግዲህ ያ ተጣሰ የተባለው ክሎዝ መዘጋቱን ተከትሎ እንግዲህ ድርድሩ ነገ ይቀጥላል ማለት ነው። ናው የሁርሙዝ ሰርጥ ተዘግቷል፣ እስካሁን ድረስ እንደተዘጋ ነው። ለዚህም ምክንያት ኢራን ከፍታው ስታበቃ የአቶ ቢኒያም ከድርድሩ ማዕቀፍ አፈንግጦ ጥቃት መፈጸሙን ተከትሎ ሁርሙዝ መልሶ ተዘግቶ ነበረ። አሁን ይከፈታል ተብሎ ተስፋ ተደርጓል። እንግዲህ ድርድር የሚጀመር ከሆነ በሊባኖስና በእስራኤል መካከልም ድርድር የሚደረግ ከሆነና ሉብናን ውስጥ የሚካሄዱ ጥቃቶች የሚቆሙ ከሆነ ሁርሙዝ ሊከፈት ይችላል። which is a good thing ለሁላችንም which is a good thing። ይህንን ተከትሎ እንግዲህ ሰላም ሊሰፍን ጫፍ እየደረሰ ያለ ይመስላል። ነገ ድርድሩ ምን ያህል ደረጃ ላይ ይደርሳል ኦር በደንብ ሲግኒፊካንት የሆነ ለውጥ ያመጣል ወይ የሚለውን የምናየው የሚሆነው። ግን ዶናልድ ትራምፕ ከወዲሁ ይህ ድርድር በጣም ተስፋ ያለውና ሊሳካ እንደሚችል ተስፋ አለኝ እያሉ ነው ያሉት። ዛቻቸውን ትተው እንግዲህ ተስፋ እንዳላቸው እየተናገሩ ነው ያሉት። ዓለም በሙሉ ተስፋ ያደረገበትና ሰላም እንዲመጣ የሚመኝበት በሆኑን ተከትሎ ሰላም እንዲሰፍን እንግዲህ እንመኛለን ማለት ነው።